ቅናት የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለ። በአማርኛም መምለከት በአማርኛ መጽሐፍ ነው ያለ። መጽሐፍ ነው ያለ፣ እኔ አይደለሁም ያለ። ከሴትና ከቄስ ቅናት ጠፍቶ አያውቅም። እግዚአብሔር ስለፈቀደ ብቻ አይደለም በዓለም ላይ ሁሉም የሚከናወነው። አንዳንድ ሰው እንደሱ ይላል። አይደለም፣ እግዚአብሔር ሳይፈቅደው የሚከናወናል። ሳይፈቅደው፣ ምክንያቱም ሰጥቶናል እግዚአብሔር ለኛ ኃላፊነት። የራሳችን ነፃ ፈቃድ አለ። እግዚአብሔር አንዱ አንዱን እንዲገድለው ፈቃዱ አይደለም። አንዱ አንዱን በመርዝ እንዲደፋው ፈቃዱ አይደለም። አንዱ አንዱን ጨርቁን ቆርጦ እንዲያስጠለቁልበት እግዚአብሔር ፈቃዱ አይደለም። አንዱ የአንዱን ስም እንዲያጠፋ እንዲያጠለጥለው ፈቃዱ አይደለም። እግዚአብሔር ያውቃል። አዎ ያውቃል። ለምን ዝም አለ? ያንተ ነፃ ፈቃድ ነው። ያንተ ነፃ ፈቃድ ነው። አቅርቦላ ልጅን ወደ ፈለግከው ስደድ ነው። ዓለም የምትመራው በሁለት ፈቃድ ነው። የእግዚአብሔር ነፃ ፈቃድ አለ፣ የሰው ነፃ ፈቃድም አለ። እግዚአብሔር መልካም ነገር ነው የሚፈቅደው፣ ክፉ ነገር አይፈቅድም። ለክፉ ነገር ፈቃድ አይሰጥም። እግዚአብሔር ሳጥናኤል ሰይጣን እንዲሆን አልፈቀደም። በራሱ ፈቃድ ነው ሰይጣን ይሆን። አንድ ሰው መናፍቅ እንዲሆንም እግዚአብሔር አይፈቅድም። በራሱ ፈቃድ ነው መናፍቅ እንዲሆነው። ፈልጎ ነው፣ ወዶ ነው። አያውቅም ማለት ግን አይደለም፣ ያውቃል። አይፈቅድም። እግዚአብሔር ፈቃዱ አይደለም። የኛ ነፃ ፈቃድ አለ። መጠንቀቅ አለብን። ወይ ጥርግ አድርገን አላመንን፣ ወይ ጥርግ አድርገን አልካድን። በየዋህነት ቢሆን ይጠብቀናል። እናውቃለን እንላለን። የጥንቃቄ ጉድለት አለብን። በጣም ዝርክርኮች ነን። በብዛት ዝም ብለን ነው እግዚአብሔር ያውቃል ነው ምንለው። ተውባ ከገብርኤል አለ ነው ምንለው። አይደለም፣ እንደሱ አይደለም። የእኛን የቤት ስራ መስራት አለብን። ያጠኑት ጥናት በጣም ስለገረመኝ ነው። ለምንድን ነው ሰው በአደጋ ጊዜ የአደጋ ጊዜ መውጫን ተጠቅሞ የማያመልጠው የሚለውን ጥራት ሲያጠኑ ስለ አደጋ ያለው ግንዛቤ አናሳ ስለሆነ ነው ይላል። ሁለተኛው አደጋው ድንገታዊ ነው፣ ቅጽበታዊ ነው። ሰዎች ስለሆነን እንደነግጣለን። ስለምንደነግጥ የአደጋው ሰለባ እንሆናለን። ቶሎ መረጋጋት አንችልም፣ ስለምንደነግጥ ነው። ትክክል። አሁን እግዚአብሔር ያምጣውና እዚህ መካከል ላይ አንድ ነገር ዱዋ ቢል እኮ የመጀመሪያው ሯጭ እኔ ነኝ። እንደምናገረው ቀላል አይደለም። ወደ ውስጥ ገብቼ ምዕመናን ጥግጥግ ያዙ ልል ይችላል። ውስጥ ከገባው በኋላ ማለት ነው። እንደምናወራው ጀግና አይደለም። ይሄ የሆነ ነገር ሲፈጠር መጀመሪያ የምንሰጠው ሪያክት የምንመልሰው ምላሽ ሰው ስለሆንን እንደነግጣለን። ትክክል ነው። ይሄ ተፈጥሮ ነው። ግን ቶሎ ብሎ ደግሞ መረጋጋት ያስፈልጋል። ሰዎች ስለሆንን ለአደጋው የምንሰጠው ምላሽ ዘግይቶ ነው የሚሆነው። ወዲያው መመለስ አንችልም። ድሬዳዋ ላይ የዛሬ ምናምን ዓመት የጎርፍ አደጋ ተከስቶ በነበረ ሰዓት መላው ዓለም ያለቀሰ ጊዜ ማለት ነው። አንድ መንደር ሙሉ ለሙሉ ያለቀበት አዲስ ከተማ የሚባል መንደር ማታ አይተናቸው መንደሩ ጠዋት ስንነሳ ሙሉ ለሙሉ መንደሩ የለም፣ ሰዎቹም የሉም፣ ቤቱም የለም። በጣም ከባድ አደጋ ነው። ሕፃናት፣ አረጋውያን፣ እናቶች በዚህ ላይ ደግሞ ልክ እንደናንተ በእንግድነት ድሬዳዋ ከተማ ላይ የነበሩ ሆቴል ተከራይተው ያረፉ ማንነታቸው ያልታወቁ ብዙ ሰዎች ሞተዋል። በርካታ ሰዎች አልቀዋል። እኔ በቦታው ነበሩ። ከሌሊቱ 6 ሰዓት 7 ሰዓት አካባቢ ነው ጎርፉ የመጣው። ሌላ ቦታ ዘንቦ ድሬዳዋን አጥለቀለቃት ማለት ነው። ከተማው በሙሉ ጨለማ ነበር። በእንቅርት ላይ ጆሮ ደግፍ እንደሚባለው በኋላ ላይ በተጠና ጥናት ሰው ያለቀው በአብዛኛው ጎርፉ መጥቶ እየተጫጫዋ ሰው ሲወጣ ከተማው ጨለማ ስለነበረ ይሮጥ የነበረው ጎርፉ ወደሚመጣበት አቅጣጫ ነበር። ሰው ጎርፉን ሄዶ ነው የተቀበለው ማለት ነው። አዩ ጨለማ ነው፣ ወዴት እንደሚሄድ ያውቀው። እየሮጠ ወደ ጎርፉ ነው ሄዶ ማለት ነው። ምናልባትም ከተነሳበት ቦታ ጀምሮ ወደ ኋላ ቢሮጥ ኖሮ ላይደርስበት ሁሉ ይችል ነበር። የእግዚአብሔር ፈቃዱ እንዳለ ሆኖ ማለት ነው። ወደ ጎርፍ ብዙዎቻችን እንደዚህ ነው። ከድጡ ምንድነው ይባለው በውር ድንብር እንሸሻለን ስንል መከራ ውስጥ ነው። አንዳንድ ሰዎች እኮ አሉ ቤት ውስጥ ይበሳጩና አረቄ ቤት ይሄዳሉ። በጣም እንዲገርም ቤት ውስጥ ተበሳጭቷል፣ ከዛ ያለው ግን አረቄ ቤት
ምንድነው ስትለው በቃ ንዴቴን ለማስታገስ ነው። ሌላ ነገር ውስጥ ነው ያለው። አረቄ ንዴት አይበርድም። በጫት ንዴት አይበርድም። በማኩረፍ አንዳንዱ በቃ ከዚህ በኋላ እኔ እንደው ጴንጤ ሆኛለሁ ይላል። አንዳንዱ የሆነ ሰው ሰላም ሳይለው ቀርቶ ይሆናል። ብስጭት ለማብረድ በራሱ ደም በደም አይነጻም። ብስጭት ለማብረድ ሌላ ነገር ውስጥ የሚገቡ ሰዎች አሉ። የውር ድንብር ማለት ነው። ለአደጋው የምንሰጠው ይሄ ሪአክት ምላሽ ሰው ስለሆንን አደጋውም ቅጽበታዊ ስለሆነ በዚህ ምክንያት የአደጋ ጊዜ መውጫዎችን አንጠቀምም። ሰዎቹ ናቸው ያጠኑት ጠበብቶቹ። ሁለት ሶስተኛው በአደጋ ጊዜ የአደጋ ጊዜ መውጫዎችን ማንጠቀምበት ምክንያት የአደጋ ጊዜ መውጫውን አለማወቅና በአግባቡ አለመጠቀም ነው። አሁን በአውሮፕላን እንኳን ስንሄድ ያሳዩናል። መብራት ቢጠፋም ብርሃን አለው። የአደጋ ጊዜ መውጫ ምልክቶች አሉት። ማንም ሰው አያየውም። እሱ የአደጋ ጊዜ በለመድነው በር ለመውጣት ነው የምንሞክረው እንጂ ያን በር አናስታውሰው፣ አናቀውም የት እንዳለም ማለት ነው። አሁን እዚህ ተሰብስበናል። የአደጋ ጊዜ መውጫ አደጋ ቢፈጠር የአደጋ ጊዜ መውጫ አለ፣ ኢመርጀንሲ ኤግዚት የሚላል ግን መኖር አለበት ብላችሁ ታስባላችሁ? አዎ፣ ጥርጥር ውስጥ እንዳትገቡ። ራሷ ቤተክርስቲያን የአደጋ ጊዜ መውጫ ነች። ራሷ ቤተክርስቲያን የአደጋ ጊዜ ማምለጫ ነች። የአደጋ ጊዜ መውጫ ላይ ሆነን የአደጋ ጊዜ መውጫ እንፈልግ። ራሷም የአደጋ ጊዜ መውጫ ነች ቤተክርስቲያን። ለስጋ ተጎርተን ነፍሳችንን የምናተርፍባት መጠጊያችን ስለሆነች ማለት ነው። የዚህ ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት እኛ ቀላዋጮች ስላልሆነን ማለት ነው። አመስግኑት፣ በደንብ አመስግኑት እግዚአብሔር። እነዚህን ሶስቱን ወደ መንፈሳዊ ህይወታችን እናምጣቸው። ይሄ ወደ መንፈሳዊ ህይወታችን ሲመጣ ምን ማለት ነው? የአደጋ ጊዜ መውጫ የሚለውን የፈተና ጊዜ መውጫ ወይም ማምለጫ ወይም መጽናኛ ልንለው እንችላለን። በክርስትና ህይወት ፈተና አለ። በክርስትና ህይወት ውጣ ውረድ አለ። ተጓዦች ነን። ልክ እንደ እስራኤል ዘስጋ ማለት ነው። እኛ እስራኤል ዘነፍስ ነን። ያቋረጡት ብዙ ሺህ ኪሎ ሜትር አለ። ብዙ ውጣ ውረድ አለ። በረሃው አለ፣ ጊንጦ አለ፣ እባቡ አለ፣ የኤርትራ ባህር አለ፣ የፈርዖን ወታደሮች አሉ። ዝም ብለው አይደለም ተነስተው ከግብፅ ከናን የገቡት። ብዙዎቹ አልቀዋል። ጥርጥር ነበር፣ ክህደት ነበር፣ በመሪዎቻቸው ላይ ማጉረምረም ነበር፣ መራብ ነበር፣ መጠማት ነበር። ተሰነካክለው የቀሩ ብዙዎች አሉ። ተጓዦች ነን እኛ፣ ተጓዦች ነን። በእያንዳንዷ ሰከንድ እየተጓዝን ነው። በእያንዳንዷ ሰከንድ ማለት ነው። በእያንዳንዷ ሰከንድ መሰናክል አለ፣ ፈተና አለ። የመንግስተ ሰማያት ተጓዦች ነን። መሰናክል አለ፣ ፈተና አለ። ለነዚህ መሰናክሎች ለነዚህ ፈተናዎች ማምለጫ መውጫ መንገዶች አሉ፣ ተዘጋጅተዋል። ቅናት የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለ። በአማርኛም ማምላከት በአማርኛ መጽሐፍ ነው ያለ። መጽሐፍ ነው ያለ፣ እኔ አይደለሁም ያለ። ከሴትና ከቄስ ቅናት ጠፍቶ አያውቅም። ገባችሁ? ተው እናንተም ተው፣ እኛም እንተዋለን። የእውነቴን ነው። እናንተም ተው። አዎ፣ በጣም የሴትን ቅናት መዳኘት አስቸጋሪ ነው። የቄስንም እንደዛው። አሁን ቄሱ ፊት ሄዳችሁ የኔታ አቤት እንዲሁ ጥሩ ንስሐ አባት እስኪ ጠቁሙኝ። ይህ ከፍተኛ የሆነ በሽታ እያበቀላችሁ ነው እናንተ ሰው። እሶ ይሁኑኝ ነው የሚባለው እንጂ እንደዚህ አይባልም። ወይም ደግሞ ቄስ ገሌ ንስሐ አባት ላደርጋቸው ነበር ማለት ምን ማለት ነው? ጥሩ ናቸው። ምክንያቱም የሆነ ቀን ሲያስተምሩ ሰማዋቸው፣ የሆነ ቀን በጣም ጥሩ አባት ናቸው እንደዚህ ስትሉ ምን ይጨምርበታል? እሱ ነው። ግን ብዙ ጊዜ የሆነ ነገር ይጨምርበታል ማለት ነው። የዚያ ሰውዬ ንስሐ ልጅ እንዳትሆን እኮ ነው እንደዛ የሚለው ማለት ነው። አሁን የሴቶችን አላውቀውም። ዝም ብሎ መጽሐፉ ሴቶች ይቀናሉ ነው ያለ እንጂ እንዴት እንደምትሉ አላውቅም። የሴቱኝም አላውቅም፣ ሴት ጋርም አልኖርኩም። ግን ብቻ ግን ትቀናላችሁ።